ይሄው እንግዲህ ቤቱ ይሄ ነው የሚከራየው ቤት ይሄ ነው። ምን ነው ተለቅ አይደል? በጣም ደግሞ እቃው ምንድነው? እቃው ምን መሰለ እዚህ ቤት ውስጥ በፊት የሚኖረው ሰውዬ ሚስት አገባና አግብቶ ምናምን ነገር ላይፉ ከበደው ይሁን ሚስቱ አሳበደች ይሁን አላውቅም። በዛው ቀረ። ምን ሆኖ ነው ያበደው? ወይ እኔ አላውቅም፣ ግን ስልኩ አለኝ። ደውለህ ጠይቀው። እሺ ማዘርዬ ጠይቀዋለሁ። ደግሞ ጣራው ምንድነው ያፈሳል እንዴ? ኧረ አንተ ይሄ እኮ እንደሌሎቹ ቤት አይደለም። ጣራው እኮ የሚገርም ነው፣ ግን በአምስት ቦታ ያፈሳል። በዚህና በመሃል ያፈሳል። ግን ምን አደረኩ መሰለህ? በአምስት ቦታ ለምን ያፈሳል ብዬ የአምስቱንም ቀዳዳ አገናኘሁትና በአንድ ቦታ አድርጌ በራስጌ በኩል አድርጌልሃለሁ። ስትፈልግ እቃ ማጣት ትችላለህ በዛ በኩል፣ ችግር የለም። እና ደሞዝ ስንት ነው? ደሞዝ ያው 10,000። ምን? አይ ነው ትንሽ እንደሆነ ልጨምር ነው። ችግር የለው። አይ ሳይሆን በዛ። ስማ በፊት እዚህ ቤት ውስጥ ከሚኖረው ሰውዬ ማለት ነው 50% ቀንሼ ነው 50% 20,000 ነበር እንደሚከፍለው 10,100 ግን 100 ብር ቀንሼ ይላል። አንተ ስለሆንክብኝ እንጂ ሌላ ሰው ቢሆን ኖሮ አልቀንስ። እንደውም ማዘር አልፈልግም ይሄ ሆራር ቤቱን። አይ እንደዛ የሚባል ነገር የለም። ገባህ እኮ በቃ ተከራየህ እኮ። እምቢ እኮ መንፈስ ቤት ነው። አንቺ ራስ ትኖርበት አልሻት ትኖርበት። አንተ ልጅ ያለማየሁ ልጅ ግን አይተህ ታውቃለህ? እስቲ ከነዛ ጋር ከምትውል ካለማየሁ ልጅ ጋር ሁን። በትምህርቱ ጎበዝ። ማሱ ዝም በል። እኔ ነኝ አንተ ነው የምታውቀው። አብሬው እኮ መማረው ነው። አዎ እሱማ ግን እኔ ጎበዝ ልጅ ማለት ነው እንደዚህ ፊትህን አይቼ ነው የማውቀው። እንዴ ፊት አይቼ ይለያል። አረ ወድቋል። ተው ደግሞ ጸባዩ ሱስ የለበት ምን የለበት። መቼ ስለ እህቱ ነው የምታወሪው? ስለሱ ነው እንጂ ከቤት አይወጣ ለቤት ታዛዥ አንተ አለ እንጂ እዚህ ጋር። አረ ቀስ አሁን ይመጣልሽ የለ ታየዋለሽ። ችግር የለውም። አረ ችግር የለውም ይምጣ። ሁሌም ይምጣ ከፈለገ ምሳም ይብላ ችግር የለውም። ግን እኔ አሁን እያልኩ ያለሁት ከሱ ጋር ሆነ ጥሩ ልጅ ነው ያለማየሁ ልጅ በጣም ጥሩ ልጅ ነው። ሰላም ናወል እስቲ ክብሪት ነገር እቺ እሺ ስጠው ያውና ና እንካ ይሄው ጥባበት ይመቾት ማዘር። እንግዲህ ያለማየሁ ልጅ ያልሽው ይሆንና ታዛዥ ጸባይኛ ሱስ የለበት። አንተ ልጅ ምን ስትለው ከዚህ ሱሰኛ ጋር የገጠምከው? ምንድነው የገጠምኩት? ራስሽ አይደለሽ እንዴ ቅድም አብረኸው ሁን ያልሽው? እኔ ካለማየሁ ልጅ ጋር ብያለሁ። ከድርባ ልጅ ጋር ያልኩ ሰውዬ ቶሎ ሂድና ግዛልኝ። እሺ በቃ ይሄው ተነሳው። ቆይ እንጂ ምን ነው ዘንቢል ያዝ። ምን ነው ለምንድን ነው የሚይዘው? ሰውዬ ዕቃ እኮ ነው ልትገዛ የምትሄደው። ላንድርሾ እንደውም ትልቁን ያዝ። ሰላም ተመልካቾቼ፣ ዛሬ ባላችሁ መሰረት vlog ይዤላችሁ መጥቻለሁ። የናውል እናት ነኝ። ማን አባቱ ነው የሚቆሰቁሰው? ግቡ። ሰላም ነው ማዘር? አቤት። ያልማዝ ልጅ እኮ ነው። አወኩ። ይሄ ፊት ይጠፋኛል። እሺ። እና መጣጤ የሆነ ነገር ልጠይቆት ነበረ እኮ። ምን? ያው ላገባ ስለሆነ ሴቷ ቤት መልከውን ሽማግሌ ያጣው እናማ ያው አመጣጤ እርሶ እንድትሄዱልኝ ነው። ሰውዬ እኔ እኮ ሴት ነኝ። እሱማ ግን ሽማግሌ ጠይቄም ቢያሉ ለምንም ቢያሉ ታያቸው እባክሽ አፈሉ እነሱ ሽማግሌዎች። እና ማዘር ሄዱ አይጠይቁልኝ? እሺ ግን ምን ብዬ? በጣም ጥሩ። አሁን እነሱ ምን ይላሉ? ልጁ ጸባዩ እንዴት ነው ይላሉ። ከዛ እርሶ ምን ይላሉ መሰለሽ? ልጁ ጸባዩ መልአክ መጥቶ በወሰደ። ስለ ጸባዩ ምንም አይወራም። ሱስ የለበት። ምትቀመውንና መታጨሰውን ልንገራችሁ። አይ እሱንማ አትንገሩ ይቅር። ምን አለው ካሉስ? አረ ችግር የለውም አትበል። ሀብትህን መናገር ያስፈራል እንዴ? አረ ችግር የለውም አትፍራ ነገር። እሱ ነገር ግን ግዴታ ነው። አዎ እንዴ ጠይቃሉ። ግዴታ ከሆነማ ያው ምን አለው ካሉ ሞራል አለው ባያቸው። ሞራል? አዎ ምን የመሰለ ሞራል አለኝ። ይኸውልህ ስማኝ፣ አንተ ተስፋ የለህም። አንተ እንኳን ልታገባ ውጣ ና። ምንድነው? በቃ እኔ ልሄድ ነው። የት መሄድበት አለኝ፣ ግን እኔ እዚህ ቤት ያለ ነገር በቃ ሰለች። በቃ አልገባኝም እንዴ? ሁሌ ስራ እኮ ነው የምታሰሪኝ። እሺ ችግር የለውም ስራው ሲቀር ሁሌ አንድ አይነት ምግብ። እሺ ጥሩ። እና ምን ይሆንልህ? ምን አይነት ነገር ይሆንልህ? እንደዚህ ነው የሚባለው ካልሽ አይቀር በቃ ያው ጠዋት ሲነጋ ጠዋት ላይ ጥብስ። እሺ
ምሳ ላይ ክትፎ። ኦ ናይስ ናይስ። እራት ላይ ደግሞ ቅቅል። ረሳህ ደግሞ ምን? መክሰስ ነዋ። ወይ መክሰስዬ ሞት ይርሳሽ። እኔ እኮ ረሳኋት። እንዴት ይረሳል? እሱ ደግሞ መክሰስ ደግሞ ያው ዱለት። አዎ አመጣሹ። ሌላ የረሳው ነገር ደግሞ አንዴ ሌላም ነገር ረስቻለሁ። ምን? መውጣቱን ነዋ። ተነስ እንጂ። ታውኩት እኮ መውጣቱን። አይ እንደዛ የሚባል ነገር የለም። አሁን የነገርከኝን ነገር በየሰዓቱ በላለሁ። አንተ ግን ተነስ ውጣልኝ፣ ተነስ። እሺ ቢያንስ ቅቅሉን ልብላ። ማን ናችሁ? እኔማ ልጅሽ ነኝ፣ እሱ ደግሞ ጓደኛዬ። ስሙ ማን ነው? አቤኔዘር ነው። ኦ አቤኔዘር ነው። ያው ዋው፣ ስላንተ በጣም ብዙ ነገር ነግሮኛል። ጨዋ እንደሆንክ፣ ለቤት እንደምትታዘዝ ምናምን ይነግረኛል እሱ። አዎ ምን ዋጋ አለው? እሱ ተበላሽቶ ቀረ እንጂ። ኧረ እሱም ጨዋ ነው እንደኔ። አዎ አንዳንዴ ሺሻ ቤት ይሄዳል እንጂ እሱ ጨዋ ነው። ምን ማዘር? ስቀልድ ነው። ሺሻ ቤት መቅረት ጀምሯል ለማለት ነው። እኔ እንጃ ስራ ታበዙበታላችሁ እንዴ ልጁ ላይ? አታብዙበት እንጂ። ሌላ ቀን እኮ በሳምንት 8 ነበር የሚመጣው። ለምን እንደሆነ አላውቅም። ሰሞኑን በሳምንት 6 በሳምንት 7 ቀን እየመጣ ነውና ላኩት እና እሺ ቶሎ ይምጣ። በህልምሽ ነው በለኝ። አረ ህልም አይደለም። ምን ነው አንተ ያን ጋንጃ ታስጨሳቸዋለህ እንዴ? በህልምሽ ነው በለኝ። ምንድነው የሚሉት? እውነት ነው? አዎ አንተ ጋንጃውን ቀላቅለህ ሰጣቸው እንዴ? ስፖርት እኮ ጀመሩ። ና ተነስ። ና እንውጣ። ና ኧረ አልወጣም። ቆይ ልይ እንጂ ቆይ። እሺ እስኪ ቺን ጫማ ሞክርንካ። ለኔ ነው? አይ ለኔ ነው። ላልብስሻ። ሰውዬ ሞክረው። እሺ እንዴት ነው? የእውነት ግን ለኔ ነው የገዛሽው? ምንድነው አሰሬ? ለኔ ነው የምትለው? እና ሌላ ለማን ነው? እንዴት ነው ደስ አለ? ለምኑ ነው ደስ የሚለኝ? ማለት ይሄ ጫማ ነው እንዴ? ምን ማለት ነው? ደግሞ ቆዳ ነው። የበሬው ጸጉር ሁላ አለ እዚች ጋር። ምንድነው እሱ? ይሄ እኮ ጥንት ነው። ጥንት የሚባል እንትን ነው። እንደው ሙዚየም ነው መግባት ያለበት ጫማ ነው። እኔ ነኝ ጥፋተኛ፣ ብር አውጥቼ መግዛት። ኧረ አላጠፋሽም፣ ልክ ነሽ። ይሄ እኮ ቅርስ ይሆናል። ሶሉ ደግሞ ምንድነው? በጣውላ ነው እንዴ ተሰራው? አይታጠፍም ሁላ እኮ ጫማው። ምንድነው? ባቺ እውነት የሚገርም ነው፣ ግን አልለብሰውም። በጣም ጥሩ። ካሁን በኋላ እዚህ ቤት ጫማ ብለህ እንዳትጠይቅ፣ አምጣው። እኔ ለብሰዋለሁ፣ ችግር የለውም፣ ለብሰዋለሁ። እዚህ ቤት ግን ጫማ ብለህ እንዳትጠይቅ፣ አምጣው። ደግሞ ለጫማ ምን አይነት ጫማ ናት? ማረሻ እንደ ይመስለው። ያው አንጂ ራሱ እኮ ማረሻ ነው አልሽው። አላልኩም። በጣም ነው የሚመቸው ነው ያልኩት። እንደውም ትለብሰዋለህ። ቆይ ኧረ አልለብሰውም።